የቅዱስ ሲኖዶስ ምልአተ ጉባኤ ይቅርታቸውን ተቀብሏል ተባለ። ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ የብፁዓን አባቶች አስተምሮን በተመለከተ ውሳኔ ያሳለፈ። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ የብፁዓን አባቶች አስተምህሮ በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ሊቀ ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሀሳብ መመልከቱን ቤተ ክርስቲያኗ አሳውቃለች። ምልአተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ ውሳኔ ያሳልፋል። ሶስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ ጠይቀዋል። በሊቃውንት ጉባኤ የቀረበው እውነተኛ የቅድስት ቤተ ክርስቲያን አስተምህሮ የሚያምኑና የሚያስተምሩ መሆኑን በመግለጽም ለተፈጠረው ስህተት ይቅርታ እንደጠየቁ ተገልጿል። የቅዱስ ሲኖዶስ ምልአተ ጉባኤም ይቅርታቸውን ተቀብሏል። ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ላይ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምህሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤው ወስኗል። አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጥ አዘዘች። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስታወቀው የትራምፕ አስተዳደር ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ጸንቶ ይቆያል ተብሏል። ሃርቫርድን ጨምሮ ከታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ የገቡት ትራምፕ እየሄዱበት ያለው መንገድ የአካዳሚክና የምርምር ዘርፉን ስጋት ላይ ጥሏል። ጦርነት የምትታመሰው ሱዳን ከቁጥጥር ውጭ ወደ ሆነ የጤና ቀውስ ለመጋለጥ አፋፍ ላይ መሆኗ ተነገረ። በሀገሪቱ ኮሌራን ጨምሮ ሌሎች ገዳይ በሽታዎች መዛመታቸውን ተከትሎ ዓለም አቀፉ ነፍስ አድን ኮሚቴን ጨምሮ በርካታ የረድኤት ድርጅቶች ጉዳዩ ከሚታሰበው በላይ አሳሳቢ ነው ሲሉ መግለጫ አውጥተዋል። በዓለም አቀፉ ነፍስ አድን ኮሚቴ የሱዳን ዳይሬክተር ኢቲዛዝ የሱፍ እንደተናገሩት ሶስተኛ ዓመቱን የያዘው የሀገሪቱ የእርስ በርስ ጦርነት ኮሌራን ጨምሮ ለተለያዩ ወረርሽኞች መስፋፋት ዋነኛው ምክንያት ነው። የሱዳን ጤና ሚኒስቴር በማህበራዊ ትስስር ገጹ ባጋራው መረጃ በአንድ ሳምንት ብቻ በኮሌራ ወረርሽኝ 172 ሰዎች ለእልፈት መዳረጋቸውን አስታውቋል።